እናቷ አስናቀ መያዝህን እያንዳንዷን ነገር ዘግዝከ መናገርህን እኔ ደርሶ አደርጋለሁ እና ቤተሰብ መጀመሪያ ልጅህን ከዛ ሚስትህን ያርችልሃል ኢንስፔክተር የሰራችኝን ነገር እየነገርካት በጸጸት ልቦን ታቆስለዋለህ ከዛ በኋላ ይቅርታ እንድትጠይቀኝ ታደርጋታለህ ማንኛውንም ነገር ተጠቅመን በትኩሱ አንድ ነገር ማድረግ አለብን ውሎ ካደረ ሌላ ችግር ነው የሚፈጠር ወይ ውሎ ማደር ጋሻስና ከዚህ በኋላ ምን እንደማያደርግ አይታወቅም በጣም እሱንም ከተረዳ ጥሩ ነው አሁን ማታ ላይ እራት አዘጋጅና ሁላችንም ተሰብስበን እንነጋገራለን ማን በሌለችበት እሱ ለኔቶ እኔ እንደምንም ብያገኛታለሁ ችግር የለም 3 ወር ሙሉ በጸናን ጠብቀ በመጨረሻ ነው የተሸነፈው ለይ አሁንም ንጽህናዬን እንደጠበቅኩኝ ነኝ ያሉት መጠጥ ደጋግሜ ጠጥቼ ድብን ብዬ ከሰከርኩ በኋላ ያለቀስኩ ስምሽን ደጋግሜ ከመጥራት ውጪ ጫፏን አልነካኋትም ሞታስ ማንም ሊደርስበት የማይችል አስተማማኝ ቦታ መርጫለሁ ምንድን ነው የቀረህ ለስራው የምጠቀምበት አሮጌ ሜትር መኪና ስንቄቱን ብለፈልግና ግዛ አባቢ በስጋብር እሺ በለኝና እንሩድ ምን ነው ተወኝ ብሩክ ዛሬ እኮ ደስታችን ቀን ነው በዛ ላይ ደግሞ መዲ በርግዝና አቅሟ ይሄን ሁሉ ነገር አዘጋጅቷት አንተም ቢቢ ለዚህ መቆሙ ተገቢ ነው ድካማችሁን ልፋታችሁን አውቃለሁ ግን እናት በሌለችበት ምን አይነት ደስታ ነው አባቢ እሱን አስበንበታለኛ ማሚ ዛሬ እንድትመጣ አድርገናታል ምን እሱን እንኳን አታስብ እኔና እሷ በአንድ ገበታ አብረን ልንበላ ቀርቶ ካሁን በኋላ አባቢ ደግሞ ዝም ብለህ ማከበር ትወዳለህ ምንድነው ማካበድ ማለት እሺ አሁን ትሄዳለህ ወይስ አትሄድም ምንድነው የሚያስቆጣ ለምን አልቆጣም አባቢ ለላ አባቢ እሺ ና እንሂድ እሺ ሂድ ቴትራ መጥማራት መስለሽ እንደ እንደመዲ ዛሬ እኮ አመት ባላችሁ ምን ያረጋችሁ ነው ብሩክ እሱ ምንም አያውቅም ሁሉም ሐሳቤ ነው ቢሆንም በጣም ትክክል አልሰራሽም መዲ በጣም ትክክል አለሽ ለላ ምን መሰለ በቃ ባርች ነገር ያለው እኮ ዝም ብለህ ነው የደከምከው ለማንኛው ከኔ ህንጻው ከበለጠብ ከሱ ጋር መኖር ትችላለህ እኔ ምን እንደው አታብሪ ትንሽ ማለት አይ ማን አባብ እየለመንኩ ነው እንዴ ምን አለ ዝም ብትሉ መዲና ምን ነው አይዞሽ መስፍን የነዚህ ልጆች ጭንቀት ይሰማና ለመጨረሻ ጊዜ ልለምን ይቅርታዬን ተቀበለኝ እባክህ በየዋህነት ራስሽን ለአደጋ እንደምታጋልጭ ባቅ እንዲህ አይነት ክህደት ግን ፈጽምብኛልሽ አድቀ አስቤ አላውቅም ለማንኛውም አመሰግንሻለሁ መስፍን ፈጣሪ ምስክሬ ነው አልካድኩም እሺ ከመሰለ ለመጨረሻ ጊዜ ልለምንህ እባክህ እሺ በቃ ባርች እባክህን በቃ ተው ከዚህ በኋላ አይኔ ያየ እናት ተላልፈ ቤቶች እባክህ ሴትዬ ከየት መጣሽ መዲ ጠርታኝ ነው የመጣሁት ምንድነው እሱ የተፈጠረው እኔ ሰላም በይኝ እንጂ ምን እንደተፈጠረና የሆናችሁን ሳትነግሩኝ እንዴት ነው ሰላም ምላችሁ ምንድነው ብሩኬ ልናስታርቃቸው አስበን ነበር
አባቢ ግን እምቢ ብሎ አስቸገረ ነው መስፍኔ። ሴታ አሁንም አቋምህ እንደዚያው ነው? እኔ እንኳን ቆሜ እየለመንኩ ሐሳብክን አትቀይርም? ብዙም ማጣቀው ነገር አለ ሴታ። ምንም የማላቀው ነገር የለም መስፍኔ። ስለዚህ ምንም ሳታንገራግር እሺ ብለህ ተቀበል። ድጋፏ በሚያስፈልገኝ ወቅት እኮ ነው የከዳችኝ። አልከዳችም እንዴ አብረን ሆነን አይንሽ እያየ እኮ ነው የከዳችኝ። ያየኸው እሱን ነው። ከሱ በፊት የተፈጠረውን ነገር ግን ምንም አታውቅም። እስቲ እኔ ባሌን ከድቼ ድምጼን ላንተ የሰጠው ለምን ይመስልሃል? እኔ እንጃ። እንግዲያው ልንገርህ፣ ማህሌት ናት እኔን አሳምና ድምጼን ላንተ እንድሰጥ ያደረገችው። እሷን መቼም ቢሆን እንዳትጠይቃት፣ ግን የግድ ድምጿን ላስናቀ መስጠት ነበረባት። እንዴ ጋሽ አስናቀ አስገድደው ነው ማለት ነው? ባያስገድዳት ነበር የሚገርመው። ግን እሷ ከዚያ በፊት ባሏ እንዴት መመረጥ እንዳለበት አዘጋጅታ ጨርሳ ነው ድምጿን ላስናቀ የሰጠችው። ማሚ እኔም ሳላውቅ ስለተቀየምኩሽ በጣም ይቅርታ አድርጊልኝ። መስፍን አሁን ሐሳብህን አልቀየርክም? ሴታ እኔን ለማሳመን ሆን ብለሽ የፈጠርሽው እንዳይሆን ብቻ አትጠራጠር መስፍኔ። ያንን ሁሉ ጥላቻ ትቼ ላንተ ድምጼን የሰጠሁት ደግ ስለሆንኩ ወይም ማህሌት ስላሳመነችኝ አይደለም። በጣም አሳማኝ የሆነ እውነት ስለነገረችኝ ነው። እኔ ወገቤን በጣም ያመነው መዲና ባካችሁ አስቀምጧት ባካችሁ። አይ እኔ በፍጹም እናንተ መታረቅ ሳላ አልቀመጥም። ግድልሽም ተቀመጪ መስፍኔ። ይቺ ልጅ ሁለት ነፍስ ሆና ለምን ትንገላታብናለች? እኔስ ብሆን ባሌን ክጄ ላንተ ድምጽ መስጠቴን ለምን እንዲከነከነኝ ታደርገኛለህ? እሺ በል መስፍኔ። አሁንስ እንዳልከዳው አወቅ? አመንከኝ? ወይኔ ሊያይ እንዴት ደስ ይላል! በጣም እንጂ ጸድዬ ደስ ይላል። ብቻ የሚዜ የመጨበጠውን ነው እንጂ አሳጣኝ። ወይኔ አምላኬ! ወይኔ ይሄ ባይሆን ምን ይውጠኝ ነበር። ተመስገን። ምንም ማደርጋው የምሄድበት ግራ ግብት ብሎ ነበር። ቆይ ግን ሊያይ ከልብሽ ነው እንደው በቃ ሁሉንም ነገር አምንሽ ነው ከልብሽ ይቅር ያልሽ? ምን ማለት ነው? እንዴት አድዬ ቢኒ እኮ ነው። እንዴት ነው ከአንገት በላይ ይቅር ልለው ልቀበለው የምችለው? ጻዲ ምንድነው? ምን ወይ መከራዬ! ምንሽ ደግሞ ምን ሌላ አዲስ የተፈጠረ ነገር አለ? ምን አትያሾፍሽብኝ? አረዲ ጻዲ ምንም አትረቢ አይደለም ሊያይ እንደው እንደዚህ አሁን ይቅርታ ተደራርጋችሁ እንደዚህ አምሮባችሁ ደግሞ ድጋሚ ሌላ ወሬ ሰምተሽ እኮ ፍቅራችሁ እንዳይደፈርስ ወይ ታዲያ አረ አታስቢ ምንም ነገር አይፈጠርም ከዚህ በኋላ ሲጀመር እኔ ለምን ብዬ ነው ክፍተት የምፈጥረው ያለፈውን ጊዜ ያወጣኛው ሰው ደግሞ ድጋሚ ሌላ ጥፋት ሰራ አላደርጋው ደግሞ ጥፋተኛ አንቺ ነሽ እንዴ ወደሽ ነው እንዴት እኔ የሰው ወሬ ሰምቼ ባልጃጃልና ቢኒ ምንድነው የተፈጠረው ነገር እውነቱን ንገረኝ ብለው ኖሮ ይሉ ነገር ይፈጠር ነበር ተፈጠረ በጣም ይገርም በጣም ደግሞ እኮ ነው ብቻ አይደለም አንቺም ጥፋተኛ ነሽ እኔ ደግሞ ምን አደረኩ ኧረ እባክሽ እሱን ርግፍ አድርገሽ ተዘሽኔ ጋር ከመምጣት ውጪ ሌላ ምን ጥፋት ልገኝልሽ ትፈልጊያለሽ እንዴ ለያዬ ኦኬ ነው ታዲያ ተከልልሽ ነው ሙች ለወቅት ፈልጊ አይደለም እርግጥ ጥፋት ነው ግን ማድረግ የሚገባሽን ነገር ስለሆነ ያደረግሽው አይፈረድብሽ ግን አስቢ ሞተብ የበዛበት ካስቢ ቢኒ ግን እንዴት ያሳዝናል ያንንም ያህል ቤት ውስጥ የለመደው ሳቅና ጨዋታ ጠፍቶ ብቻውን ኩርት ብሎ ይታይሽ አረሙች የተባለውን ነገር አድርጎትም ቢሆን አይፈረድም
ካለፈ በኋላ እንጨነጭ እኔ ግን ላይ ከምንም በላይ ገረመኝ ልጅ እንድትወልጂ መፍቀዱ። ኧረ ምን ይገርምሻል? እንጸልይሽ የማይገርምሽ አየዋ ገንዘብ እያለ ራሱን ማድከሙ የትም እንዳላደረሰው አይ በዛ ላይ ደግሞ ጸጸት ቀለል እንዲልለት እኔ በጣም የሚያጓጓኝ ስጦታ በመስጠት ሊከሳይ ስለፈለገ ነው። በሉ እንግዲህ ቶሎ ፈጠን በሉና እኔን ጥሩና ቆንጆ አክስት አድርጉኝ። አስጠራጣሪ በቅርብ ቀን ተረክ ለመስከር ተመስገን። ያለፉትን 2 ቀናት ግን ፈጽሞ ማሰብ አልፈልግም። አትየሙች ቢን በጣም እንደምወደው የተረዳው ሰሞኑን በእውነት ሰድዬ ዓለም ሁሉ የተደፋብኝ ሰውኝ መራመድ የማልችል አይነት ስሜት ነበርኩ የተሰማኝ። እግዚአብሔር ተመስገን። አትዬ ግድልሽ ቢኒ ካሳ ያስፈልጋል። ካሳ? ምን አይነት ካሳ? እንዲያርግልኝ በቃ ወተን የምንደሰትበት ቦታ ፈልግ። ከአዲስ አበባ ውጪ? አዎ ከአዲስ አበባ ውጪ በደንብ ልንዝናና የምንችልበት ቦታሽ። ታዲያ ሚስጥር ነው ለሱ እንዳትነግሪሽ። እኔም አብሬያችሁ የምሄድ ከሆነሽ እሱንም አታስቢ እናቱ። ከዚህ በኋላ በእኔና በቤኒ መሃል ማንንም ሰው አናስገባም። እንዴ ለይ ኦኬ ለታዲ ኦኬ ለቆንጆ ከዚህ በኋላ የትም ልሂድ የትም ትቼሽ አልሄድም። የትም ብቻ ግን አሪፍ ቦታ ምረጭልሽ። እሱ ለኔ ታይ ተውኩት በቃ ዳኒ ሰማ ከራስ ከተን የመጣን ወሬ ነው እንዴ? ተረስተን እንደምን ደህና ነህ? እንዴት ነው አገራችንን ለዓለም ዋንጫ ለማሳተፍ ጥረት እያደረጋችሁ ነው? ምን ነው ስለምናደርገው አልመሰለህም? አይ ይቻላል እንጂ ጥረታችሁ በጣም ገርሞኝ ነው። ምን ዓለም ዋንጫ ላይ የተጫወቱት ሰዎች አይደሉ እንዴ? አሁን ሰዓት እያለፈ ስለሆነ ለምን እንደፈለከኝ አባቴን አግኝቼዋለሁ። ምን? ውሸቴን ነው አላገኘው። እውነቴን ነው። ላንተም ይሻል ብታምነኝ ይመስለኛል። እሺ እሱ ቆይት ነው ያለው? እስር ቤት ነው። እና ተረዳው ነው ፈልጎ ብላ አታለኝ አሳሰርከው ማለት ነው? እኔ አይደለም ያሳሰርኩት። በጣም ውሸታም ነሽ ዳኒ። አዎ ለቡና ተስፋ ቡድን መለምላቸዋለሁ ብለ እንደዋሸኝ አሁንም እየዋሸኝ ነው። እንደፈለክ አስቡ። ቆይ እሺ እንዳምን ከፈለክ ለምን ወርሳ አታሳየኝ? እንዳገኘው ልታሳየኝ ቃል እንደገባልኝ አትረሳም አይደል? አውቃለሁ። የመጣሁትም ለዚሁ ጉዳይ ነው እኮ። አባቴ ልታሳየኝ? አዎ ግን ደብዳቤ መጻፍ አለብህ። የምን ደብዳቤ? ስላንተና ስለ ቤተሰብህ፣ ስለ መጎዳታችሁ፣ በሱ ናፍቆት ስለመሰቃየታችሁ የሚያሳይና ጥሩ የሆነ እሱንም ሊያሳዝን የሚችል ደብዳቤ መጻፍ አለብህ። ታዲያ እሱን ከማግኘት ጋር ምን ያያይዘዋል? ዳኒ ያያይዘዋል። አባትህ ሩቅ አገር ነው የታሰረው። እናም እንዲህ አይነት የሚያሳዝን ደብዳቤ ከተጻፈና ኃላፊዎቹ ጋር ከደረሰ ወደዚህ ሊቀይሩት ይችላሉ። አንተም በቀላሉ አባትህን ልታገኝ ትችላለህ። አላምነው፣ በፍጹም አላምነው። ለዚህ አይነት ደብዳቤም ጽፌ አባቴን አላስጨንቀው። ለነው በግድ ትጽፋታለህ። ሰማኛለህ? በግድ ትጽፋታለህ። ዋናው ነገር የምትጽፈውን ሐሳብ ማወቁ ላይ ብቻ ነው። ሄሎ
ሄሎ ሄሎ ይቅርታ የዳኒ እናት ቀርበው ይሆን? ቀርባለች ያው ጥሩ ሄሎ ማን ልበል? ስሜ አንቺ አጋስስ ለመሆኑ ክሊና ማን አባቱ ይደውላልና ነው እሱ ማን ልበል የምትይው? ውይ አቶ አስናቀ እርስዎ ኖት እንዴ? እውነት ነው እንደው አመል ሆኖብኝ ነው እንጂ ማንንም ሰው ደውሎልኝ አያውቅም። ግን ደህና ኖት? ያ ጅባ ገጭ ባልሽ እያለ ቤት በኩል ሰላም አለ? ወይኔ ጉዴ ደግሞ ምን ተፈጠረ? ስሚ እኔ አስናቀ ቸገረን ባልሽ ቁጥር ገንዘቤን እየመዘዝኩ መስጥሽ እኮ ላንቺና ለዲቃላሽ አዝኜ ነው። አውቃለሁ አቶ አስናቀ። አታውቂም? በታውቂማ ኖሮ ባልሽን እንዲጠነቀቅ ታደርጊው ነበር። ኧረ ጌታዬ እኔ በየጊዜው ከመንገር ሰንፌ አላውቅም። ይሄን እያወቀ ነው ማለት ነው እየተጎተተ ሄዶ ለፖሊስ እጁን የሰጠው? እንደፈራው ተያዘ እንዴ? አሁን እኔ የምነግርሽን ነገር በደንብ አድምጪ። ወይኔ ወንድሜ ወይኔ ከርታታው ወንድሜ አንድ ቀን ደከመኝ ሳይል እንደለፋ ከሀገር ሀገር እንደተንከራተተ አንቺን እኮ ነው የማናግርሽ። እንደው ወይኔ ለቁሶሽን አቁሚ እኮ ነው የምለው። አቤት ምን አሉኝ? አንቺን እኮ ነው የማናግረው። የሰማሁት ነው። ባልሽ እኔን የሚጎዳ ቃል መስጠቱን ሰምቻለሁ፣ ግን አላረጋገጥኩም። ሰጥቶም ከሆነ በፈለገው መንገድ ያስተባበል። አንዴ ከሰጠ በኋላ እንዴት ነው ማስተባበል የሚችለው አቶ አስናቀ? እሱን አላውቅም። የፈለገ ዘዴ ተጠቅሞ ወላ ተደብድቤ ነው ይበልና ይካድ። እስካሁን ካልሰጠም አፉን ሰብስቦ ይቀመጥ። እሺ እነግረዋለሁ። እንድትነግሪው አይደለም እንድታስጠነቅቂው ነው የምፈልገው። አይ ካለ ግን ወቂ አንቺንም ልጆችሽም በየተራ ነው በቁማችሁ መቀብራችሁ። ሰምተሽኛል አይደል? አዎ ሰምቼዎታለሁ። በጣም ጥሩ። በኋላ ልጆቹ ሱቅ ገንዘብ እንዲያስቀምጡልሽ ስለምነግራቸው ወደ ማታ ተመልሰሽ ውሰጂ። እሺ አመሰግናለሁ።